እስክንድር ነጋ መስፈሩ ተገለጸ። የቀድሞው የባልደራስ ፕሬዝዳንት ኋላም የአፋድ ሰብሳቢ አቶ እስክንድር ነጋ የት እንደገባ እንደማይታወቅ ተገለጸ። በፋኖ የትግል ታሪክ ውስጥ ከፋፋይነትና የፋኖ አንድነት እውን እንዳይሆን እንቅፋት እንደሆነ ተደርጎ የሚነገርለት አቶ እስክንድር ነመከታው ማሞ አንፈልግም ካሉት በኋላ ነው የት እንደገባ ሳይታወቅ የተሰወረውም ተብሏል። ከምንም በላይ የህዝባችን ደህንነት ይበልጣል ያሉ የፋኖ አመራሮች አንድ ተቋም እውን ማድረጋቸውን ተከትሎ ዋና ሰብሳቢ እኔ ካልሆንኩ ያለው አቶ እስክንድር ነጋ የግል ጠባቂዎችን ይዞ ነው የጠፋውም ተብሏል። በወልቃይት ጠገዴ ከባድ ውጥረት መቀስቀሱ ተነገረ። ከቀናት በፊት በአዲስ አበባ የአሜሪካ ቃል አቀባይ የሆኑት ከፍተኛ ሹም የጎበኟት ሁመራ ዛሬ ከበድ ያለ ውጥረትን እያስተናገደች ነው ተብሏል። የባለስልጣኑን ጉብኝት ተከትሎ ምዕራብ ትግራይ በሚል ጽሑፍ ወልቃይትን የገለጸው የአብይ አህመድ የምስራቅ አፍሪካ አማካሪ ጌታቸው ረዳ የወልቃይትን አስተዳደር ማስቆጣቱን ተገልጿል። በዚህም የዞኑ አስተዳዳሪ የሆኑት አቶ እሸት ደምለው ወልቃይትን ማንም ስላለ በማንም የቅጣጫ ፍላጎት ከአማራ ሊነጠል አይችልም የሚል ጠበቅ ያለ መልእክት አጋርተዋል። ኮሎኔል ደመቀም በተጠንቀቅ ቁሙ ብለዋል። በአካባቢ የተሰማውን መረጃ የተመለከተም ጉዳይም ይዘናል። ታዋቂው ፖለቲከኛ አቶ ጀዋር መሐመድ ሰሞኑን ደህንነታቸውን በተመለከተ ሲናፈሱ የነበሩ መረጃዎችን በማስተባበል በሰላምና በነጻነት ላይ እንደሚገኙ አስታወቁ። ፖለቲከኛው አያይዘውም የአብይ አህመድ አስተዳደር ወሰን ያለፈ የተቀናጀ የስም ማጥፋት ዘመቻ ከፍቶብኛል ሲሉ ክስ አቅርበዋል። አብይ አህመድ የሚቀርብበት ክስ በይፋ ተጀምሯል። ዝርዝር መረጃ ይዘናል። አገዛዙ በሳህላ ሳይመት ወረዳ ነዋሪዎችን በአስገዳጅ ሁኔታ ከሰበሰበ በኋላ በፈጸመባቸው የሰው አልባ አውሮፕላን ጥቃት ከ100 በላይ የሚሆኑት ተገደሉ። ከፋኖ ጋር ተዋግቶ ማሸነፍ ያልቻለው አገዛዙ ህዝባዊ ኮንፈረንስ በሚል ስም ንጹሃንን ከየመኖሪያ ቤታቸው በግዳጅ ከሰበሰበ በኋላ የድሮን ጥቃት በመፈጸም የበቀል እርምጃ እየወሰደ ሲሆን የድርጊት በቀጣይ በክልሉ የተለያዩ አካባቢዎች እንደሚቀጥል ተጠቁሟል። ሌላኛው መረጃችን ነው። የጸረ ህዝቡ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን መቀላቀሉ ቀጥሏል ተብሏል። አገዛዙ ከድተው የሚመጡ ታጣቂዎችን እየተቀበልኩ ነው ሲል ፋኖ አሳውቋል። በዝርዝር ይዘነዋል። ሰላም ጤና ይስጥልን። ባለም ዳርቻ ሁሉ የምትገኙ የሚዲያችን ቤተሰቦች እነሆ የዜና ሰዓታችን ላይ ደርሰናል። እስከ መጨረሻው ድረስ አብራችሁን ሁኑ። እስክንድር ነጋ መስፈሩ ተገለጸ። የቀድሞው የባልደራስ ፕሬዝዳንት ኋላም የአፋድ ሰብሳቢ አቶ እስክንድር ነጋ የት እንደገባ እንደማይታወቅ ተገለጸ። በፋኖ የትግል ታሪክ ውስጥ በከፋፋይነትና የፋኖ አንድነት እውን እንዳይሆን እንቅፋት እንደሆነ ተደርጎ የሚነገርለት አቶ እስክንድር ነጋ ነመከታው ማሞ አንፈልግም ካሉት በኋላ ነው የት እንደገባ ሳይታወቅ የተሰወረውም ተብሏል። ከምንም በላይ የህዝባችን ደህንነት ይበልጣል ያሉ የፋኖ አመራሮች አንድ ተቋም እውን ማድረጋቸውን ተከትሎ ዋና ሰብሳቢ እኔ ካልሆንኩ ያለው አቶ እስክንድር ነጋ የግል ጠባቂዎቹን ይዞ ነው የጠፋውም ተብሏል። 2 ዓመትን አሳልፎ 3ኛ ዓመትን ለመያዝ ወራት በቀሩት የአማራ ክልሉ የፋኖና የመንግስት ታጣቂዎች ፍልሚያ ይፋዊ ድርድር ውስጥ ገብቶ የነበረው አቶ እስክንድር ይመራው የነበረው ቡድን እንደተበተነበትም ተገልጿል። አቶ እስክንድር ነጋ ይመራው የነበረው አፋድ ወታደራዊ አዛዥ ኮሎኔል ፈንታው ሙሐባው፣ ሌላ ከፍተኛ አመራር ካፒቴን ማስረሻ ሰጤና ሌሎችም እጅ መስጠታቸውን ተከትሎ ስሙ ብቻ ቀርቷልም ተብሏል። በትናንትናው ዕለትም ኢያሱ አባተ የተባለ አመራሩ እጅ መስጠቱ ተገልጿል። ከእስክንድር ነጋ ውጭ ያለውና ከአፍባሃ ጋር ጥምረት የፈጠረው የነ ደረጀ በላይና መከታው ማሞ ቡድን በበኩሉ የጠራ ሰራዊት ይዘናል፣ የከዳው ቡድን ከኛ ወገን አይደለም ሲል አሳውቋል። እስክንድር ነጋ በይፋ ከድርጅታችን ልቀቅ ብሎ ያባረረው ቡድኑ በፋኖ አንድነት ላይ የሚቃጣ ማንኛውም ጥቃት እንደማይታገስም ገልጿል። ትልቁ ቤታችን አማራነት ነው፣ በአማራነት አንድም ማዕቀፍ ውስጥ ገብተናል ያለው ቡድኑ ከአፍባሃ ጋር በጥምረት የተመሰረተውን ተቋም ይፋና እናደርጋለን ብለዋል። በወልቃይት ጠገዴ ከባድ ውጥረት መቀስቀሱ ተነገረ። ከቀናት በፊት በአዲስ አበባ የአሜሪካ ቃል አቀባይ የሆኑት ከፍተኛ ሹም የጎበኟት ሁመራ ዛሬ ከበድ ያለ ውጥረት እያስተናገደች ነው ተብሏል። የባለስልጣኑ ጉብኝት ተከትሎ ምዕራብ ትግራይ በሚል ጽሑፍ ወልቃይትን የገለጸው የአብይ አህመድ የምስራቅ አፍሪካ አማካሪ ጌታቸው ረዳ የወልቃይትን አስተዳደር ማስቆጣቱ ተገልጿል። በዚህ የዞኑ አስተዳዳሪ የሆኑት አቶ እሸት ደምለው ወልቃይትን ማንም ስላለ በማንም የአቅጣጫ ፍላጎት ከአማራ ሊነጠል አይችልም የሚል ጠበቅ ያለ መልእክት አጋርተው ነበር። አስተዳዳሪው ልጥፋቸውን ከሰዓታት በኋላ ቢያነሱትም በቀጠናው ያለው ውጥረት ግን ከመቼውም ጊዜ በላይ መጨመሩ ተነግሯል። የኢኖቬሽን ሚኒስቴር ሳይቀር የተቃወመው የጌታቸው ረዳ ሐሳብ መሬት ላይ ባለው የትግራይ ታጣቂዎች ሊተገበር እንቅስቃሴ ላይ ናቸውም ተብሏል። እዚህም በምዕራብ ትግራይ ዞን ዋና መቀመጫ ሽሬ ከተማ ይገኝ የነበረው የህወሓት አርሚ ሌሊቱን ወደ ወልቃይት የተጠጋ ሲሆን ለዚህም ምላሽ ለመስጠት የተከዜ ዘብ በተጠንቀቅ እንዲቆም ታዟልም ተብሏል። ወልቃይትን በጉልበት ወደ ምዕራብ ትግራይ እናስመልሳታለን ያለው ጌታቸው ረዳ እና ቡድኑ ከባድ መሳሪያዎችን ወደ ቀጠናው እያስገቡ እንደሆነም ተነግሯል። በዚህ የህወሓት አደገኛ ጉዞ የተበሳጨው የዞኑ ሰላምና ደህንነት ኃላፊ ኮሎኔል ደመቀ ዘውዱ ህዝቡ መሳሪያውን እየወለወለ እንዲጠብቀው ትዕዛዝ መስጠቱን ተገልጿል። የወልቃይት ህዝብ ግዛቱን ይጠብቃል ያለው ኮሎኔሉ ህወሓት ከመጣች ተከዜ ገብታ ትቀራለችንም ብሏል። በሌላ ዜና የጸረ ህዝቡ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን መቀላቀሉን ቀጥሏል። አፍባሃ ሚኒሊክ ዕዝ ልጅ ኢያሱ ኮር የጎፋ ክፍለ ጦር የተቀላቀሉ የብልጽግና የመከላከያ ሰራዊት አማራ በመሆናችን እኛም ተገፍተናል፣ አማርኛ ተናጋሪ ዋርድያ እንኳን በዱላን የሚጠብቀው ሲል የፋሽቱን ስርዓት አማራ ጠልነት ገልጾ በስርዓቱ ዘረኝነት እየደረሰ ያለው ግፍ ተነግሮ ያለቅም
ስርዓቱ ለሁሉም ኢትዮጵያን የሚበጅ አይደለም ብሏል። በጎጃም ግንባር ደግሞ ሁለተኛ ቀንና መሐንዲስ ያገዛዙ ሰራዊት ፋኖን ተቀላቅለዋል። ኤልያስ ጫሌ አዳነ ከ6ኛ እዝ 602 ኮር 75ኛ ክፍለ ጦር 5ኛ ሬጅመንት እና መኳንንት መላኩ 25ኛ ክፍለ ጦር 3ኛ ሬጅመንት ከሰዴ ወረዳ አገዛዙ በአማራ ላይ እያካሄደ ያለውን አስነዋሪ ተግባርና ስራ በማስጠላቱ ጥር 8 2018 ዓ.ም የአፋባ ቴዎድሮስ ዕዝ 201ኛ ኮር 64ኛና 54ኛን ክፍለ ጦርን ተቀላቅለዋል። መረጃው የሚኒሊክ ዕዝ እና ቴዎድሮስ ዕዝ ህዝብ ግንኙነት ክፍል ነው። አገዛዙ በሳላ ሳይምት ወረዳ ነዋሪዎችን በአስገዳጅ ሁኔታ ከሰበሰበ በኋላ በፈጸመባቸው የሰው አልባ አውሮፕላን ጥቃት ከ100 በላይ የሚሆኑት መገደላቸው ተሰማ። ከፋኖ ጋር ተዋግቶ ማሸነፍ ያልቻለው አገዛዙ ህዝባዊ ኮንፈረንስ በሚል ስም ንጹሃንን ከየመኖሪያ ቤታቸው በግዳጅ ከሰበሰበ በኋላ የድሮን ጥቃት በመፈጸም የበቀል እርምጃ እየወሰደ ሲሆን የድርጊት በቀጣይ በክልሉ የተለያዩ አካባቢዎችም እንደሚቀጥል ተጠቁሟል። ጥቃቱ የተፈጸመው ትናንት ጥር 7 2018 ዓ.ም ረፋድ በዋግምራ ብሔረሰብ ዞን ሳላ ሳይምት ወረዳ ውስጥ በሚገኝ ልዩ ስሙ ሳይም ድልድይ በተባለ ቦታ ላይ ነው። ከጎንደር በለሳ ጀምሮ እስከ ዋግምራ ሳላ ሳይምት ወረዳ ድረስ ያካለ የድሮን አሰሳ ከቀናት በፊት ጀምሮ እየተደረገ መሰንበቱን ነው ሚዲያችን ያነጋግራቸው የአካባቢው ነዋሪዎች የገለጹት። የድሮን አሰሳ በተደረገበት አካባቢው ህፃናትና አረጋውያን ጨምሮ ምንም አይነት የሰው እንቅስቃሴ እንደማይደረግ እየታወቀ ነገር ግን ከበላይ አካላት የመጣ ትዕዛዝ ነው በሚል ለአደጋ ተጋላጭ በሆኑ ቦታ ህዝቡን ለጥቃት አመቻችተው ነው የሰበሰቡት ብለዋል ምንጮቻችን አክለው። ህዝቡን በግዳጅ ለስብሰባ ሲጠሩ የነበሩ ካድሬዎች የሚኒሻ አባላቱ አካባቢው ላይ ከፍተኛ የሆነ የድሮን አሰሳ እየተደረገ መሰንበቱን በሚገባ ያውቃሉ የሚሉት መረብ ሚዲያ ያነጋገራቸው ያን የሳላ ሳይምት ወረዳ ነዋሪ የድሮን ጥቃት ሊፈጸምብን ይችላል በሚል ስብሰባውን ከመካሄዱ በፊት ስጋታቸውን የገለጹ ሰዎች የጽንፈኛ ደጋፊ ናቸው በሚል አስቀድሞ ታስረዋልም ብለዋል። ህዝባዊ ኮንፈረንስ በሚል በዞኑ ስር ኮታ ገጠም ከሆኑ ከደህና ወረዳ ከሳላ ሳይምትና ከአበርገሌ ወረዳ ቀበሌዎች በግዳጅ የሰበሰቧቸው ንጹሃኖች የድሮን አሰሳ እየተደረገበትና የስጋት ቀጠና መሆኑ በታወቀ ቀጠና ላይ በማስቀመጥ ስብሰባው ከተጀመረ ግማሽ ሰዓት ባልሞላ ጊዜ ውስጥ ተደጋጋሚ የድሮን ጥቃት ተፈጽሟል ነው ያሉት መረብ ሚዲያ ያነጋገራቸው በወረዳው ስር ካሉ ጤና ጣቢያዎች ባንዱ የሚያገለግሉ የጤና ባለሙያ ሌላኛው መረጃ ምንጫችን። በዚህም ከ100 በላይ ሰዎች የተገደሉ ሲሆን ከሟቾች መካከል አረጋውያን፣ ህፃናትን ያዘሉ እናቶችና ነፍሰ ጡር ሴቶች እንደሚገኙበትም ታውቋል። በድሮን ጥቃቱ ከተገደሉ ንጹሃኖች በተጨማሪ ስብሰባውን በአስገዳጅነት የጠሩትና ሲመሩ ከነበሩት የሚሊሻና የፖሊስ እንዲሁም የወረዳ ካቢኔ አባላት መካከል በርካቶችም ተገድለዋል። ጥቃቱን ተከትሎ በአካባቢ ከፍተኛ የሆነ የሕክምና እጥረት የተከሰተ ሲሆን የተጎጂዎችን ህይወትን ለማትረፍ በጭነት ተሽከርካሪ ተጭነው ወደ ጎንደር በለሳና እብናት እንዲሁም ሰቆጣ ከተማ እስከ ትናንት አመሻሽ ድረስ ሊወሰዱ እንደነበር ሚዲያችን ለማረጋገጥ ችሏል። ከፋኖ ጋር ተዋግቶ ማሸነፍ ያልቻለው ኦዲድ መሩ የብልጽግና ቡድን ህዝባዊ ኮንፈረንስ በሚል ስም ንጹሃንን ከየመኖሪያ ቤታቸው በግዳጅ ከሰበሰበ በኋላ የድሮን ጥቃት በመፈጸም የበቀል እርምጃ እየወሰደ ሲሆን የድርጊት በቀጣይ በክልሉ የተለያዩ አካባቢዎችም እንደሚቀጥል ጣቢያችን ያገኘው መረጃ ያመለክታል። በሌላ ዜና ታዋቂው ፖለቲከኛ አቶ ጀዋር መሐመድ ሰሞኑን ደህንነታቸውን በተመለከተ ሲናፈሱ የነበሩ መረጃዎችን በማስተባበል በሰላምና በነጻነት ላይ እንደሚገኙ አስታወቁ። ፖለቲከኛው አያይዘውም የጠቅላይ ሚኒስትር አብይ አህመድ አስተዳደር ወሰን ያለፈ የተቀናጀ የስም ማጥፋት ዘመቻ ከፍቶብኛል ሲል ክስ አቅርበዋል። አቶ ጀዋር ዛሬ በማህበራዊ ትስስር ገጻቸው ባጋሩት መልእክት ስለ ደህንነታቸው ተጨንቀው ለጠየቋቸው ወዳጅ ዘመዶቻቸው ምስጋና ያቀረቡ ሲሆን እዚህ ቀደም ለሚሰነዘሩባቸው ጥቃቶች መልስ ከመስጠት ተቆጥበው የቆዩት በስትራቴጂካዊ ምክንያት እንደነበረ ገልጸዋል። ሆኖም አሁን ነገሮች የህግና የፖለቲካ ቀይ መስመርን አልፈዋል ያሉት አቶ ጀዋር የኢትዮጵያ መንግስት ከግለሰብ ስም ማጥፋት አልፎ የሌሎችን ሉዓላዊ ሀገራትን ተቋማት ስም በማጥፋት ዘመቻው ውስጥ እያሳተፈ ነው ብለዋል። ይህ የተደረገው ከነዚህ የውጭ ሀገራትና ተቋማት ጋር ያለኝን ህጋዊ ግንኙነት ለማበላሸት ታለሙ ነው ሲሉም ወቅሰዋል። አቶ ጀዋር በመግለጫቸው ያውን የኢትዮጵያ አመራር ሀገሪቱን አደገኛ በሆነ የጂኦፖለቲካ ቅራኔ ውስጥ እንደከተታትና የአንድ ወገን ዲፕሎማሲያዊ ተላላኪ ተገዢ እንዳደረጋት በመግለጽ ይህም የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ነው ሲሉ ተችተዋል። በመሆኑም ጉዳዩን በዝምታ ላለማለፍ መወሰናቸውን የገለጹ ፖለቲከኛው የህግ አማካሪዎቻቸው ጉዳዩ ከሚመለከታቸው የውጭ ሀገራት መንግስታትና ተቋማት ጋር መቀናጀት ምርመራ እንዲጀምሩ ማዘዛቸውን አስታውቀዋል። በተናጠልም ሆነ በቡድን ለዚህ ዘመቻ ተጠያቂ የሆኑ አካላት በአገር ውስጥና በዓለም አቀፍ ህግ ተጠያቂ እንዲሆኑ ያደርጋል ያሉት አቶ ጀዋር የምርመራውን ውጤት በቀጣይ ለህዝብ ይፋ እንደሚያደርጉም ገልጸዋል። ከውጭ ወዳገኘነው መረጃ ስናመራ የኢራን የጸጥታ አካላት ተቃዋሚ ሰልፈኞችን አስክሬን ለመስጠት ከፍተኛ ገንዘብ ይጠይቃሉ ተባለ። በኢራን የተቃውሞ ሰልፍ ወቅት የተገደሉ ሰዎች አስከሬን ወስዶ ለመቅበር የጠየቁ የቤተሰብ አባላት ከፍተኛ ገንዘብ ባለስልጣናት መጠየቃቸው ለቢቢሲ ተናገሩ። ፐርሺያ ያነጋገራቸው በርካታ ሰዎች ከሆስፒታሎች የቤተሰቦቻቸውን አስከሬን ለመውሰድ የሚፈልጉ የቤተሰብ አባላት ገንዘብ ካልከፈሉ በስተቀር መውሰድ እንደማይችሉ በጸጥታ አካላት መከልከላቸውን ገልጸዋል። ከሁለት ሳምንት በላይ በመላ ሀገሪቱ በተካሄደው የተቃውሞ ሰልፍ ቢያንስ 2435 ሰዎች መገደላቸውን የሰብአዊ መብት ድርጅት አስታውቋል። በራሻት የሚኖሩ አንድ ኢራናዊ የቤተሰቡን አስከሬን ለመውሰድ $5000 ወይም 700 ሚሊዮን ቶማን እንዲከፍል እንደተጠየቀ ለቢቢሲ ተናግሯል። በፖርሲና ሆስፒታል እንደሚገኝ የተናገረው ይህ ግለሰብ
የሌሎች 7 ተቃዋሚ ሰልፈኞችንም አስከሬን በዚሁ እንዳለ ገልጿል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ